ምን አውቃለሁ ወተት ግዛለታ ምን ካሳንዴ خلاص وتت በቃ ቶሎ ና ምሳ ሰርቼ እጠብቃለሁ። ምሳ በቃ እነኔ በቃ ቶሎ ና ምሳ ሰርቼ እጠብቃለሁ እንዳቆይ። ለልጁ ወተት ምናምን ገዝተህ ና። ወተትም የለም አፋዳም የለም እኔ ብር የለኝም። ሌላ መስለኝ በቃ እሱን ግዝና ሌላ ደግሞ የቤት የሚበላ የሚጠጣ ምናምን የለም፣ ምንም ነገር የለም። ቤት ውስጥ ሩዝ ሱካር ምናምን የለም። እሺ በቃ የለም ነገር እይዋ እንደዛ ነው እንዴ? ኧረ ውሸትሽ ነው። እሺ በቃ እኔ ከጓደኛሽ ጋር እዚሁ ምሳ በልታችሁ ትሄዳላችሁ፣ ቡና ጠጥተን እንዲያቀርብ ተማም። እንደሚወድሽ ታውቃለሽ። ምን ታወራለሽ? ፈረኛ በለኔ። እሺ የኔ ቆንጆ እይዋ ጓደኛዬም ትመጣለች። ቶሎ ነኝ። እሺ ቶሎ ነኝ። እጠብቅሻለሁ። በእነኛ የትም አልሄድም እንዴ፣ እጠብቅሻለሁ። እሺ የኔ ቆንጆ በቃ ለባሌ ምሳ ሰርቼ እመጣለሁ። እሱ እመጣለሁ ስላለ በቃ ምሳ ሰርቼ ሁሉም ነገር አስተካክዬ እመጣለሁ። አንቺ ቡና ምናምን አፍልተሽ ጠብቂኝ። እሺ እሺ በቃ ጌታቸው ቶሎ ና እንጂ እንግዶቹ እየመጡ እኮ ነው። ቶሎ ና። የት ነህ? በር ላይ እሰይ እየተዩ ቆንጆ ነው። ቶሎ ና። በቃ ባመጣው አንተ አሁን ውጣና እኔ ይሄን ኩሽናውን አደረግ ምን እንደሚመስል አየህ? አሁን ምሳው ሰርቼ ነው ጓደኞቼ ይመጣሉ። ዛሬማ ከዚህ ቤት አትወጣም። እሺ እኔ ማለት ለምን እንግዲዎቹ ይመጣሉ። የኔ ጓደኞች መጀመሪያ ጠለብ የነበር ነው። ሁለት ልጆች ነበሩ። ሁለት ሴቶች ናቸው። እነማን? አይ እንግዲህ ስማቸው ምን አደርግልሃል። ለማንኛውም አንተ መተዋወቅ ስለሚመጣ ማለት ነው። አንተ ከዚህ አትወጣም። እሺ እኔ በቃ ሄዳለሁ። ዛሬማ የትም አትሄድም። ዛሬ ደረው ሙኔ ልዩ ቀጠሮ ለዛሬ 7 ሰዓት ቀርተው በቃ አይ ዛሬ የትም አትሄድም። ዛሬ የትም አትሄድም። ማሚዬ የትም አትሄድም ብያለሁ። እኔ የትም አትሄድም። የኔ ቀጠሮ አለ። ዛሬ አንተን የሚተዋወቅ ሰው አለ። የትም አትሄድም። እነማን? ታስ ጓደኞቼ ነው አልኩህ እኮ እንደ መስማት አለበት። እኔ ቢለው ማለት ላ እኔ ዛሬ ቀጠሮ አለ። እኔ አልኩህ ከየትም አትሄድም። እንዴ ለምንድን ነው የማትሰማትኝ? እኔም ብለቀም በቃ ካሁን ወዲህ እኔ የምለውን ነገር ካልሰማክ ይሄ ምንም ትዳር አይደለም ማለት ነው። በቃ ካሁን ወዲህ ስሜን እንዳትጠራ። እሺ በቃ እሺ በቃ ካሁን ወዲህ ላ እኔ የምልክን ስማ። ማሚዬ አታናግረኝ እኔ ፍቅር። እሺ አሁን እጄ እንትናችን እያጠፉትን እቃ ይዤ እመጣለሁ። እሺ እኔ ፍቅር እሺ የኔቆች ሄሎ ካላ በኋላ 11 ሰዓት እመጣለሁ። እኔ ሰው ለቅሶ
እሄዳለሁ እዛ በቃ ምሳሌ ጠብቀኝ እንዲህ በቃ ባለ እመጣለሁ። ደግሞ ስልኩን ጆሮ ላይ ይዘጋብኛል እንዴ? ምን አይነቱ ነው? የኔ ቆንጆ ይላል፣ የኔ ፍቅር ይላል። ምንድን ነው ይሄ? ቆይ ይሄ ደግሞ ለአባትህ ከኔ ቆንጆ ትላለህ ታዲያ? አባትህ የሚጠጣ ነገር ምን ትፈልጋለህ? ልጆቹ አሁን እየመጡ በቃ አሁን እየመጡ እያለሁ አሲር ምንም አትፈልግም። ቡና ምናምን አቀራርባለሁ። በቃ ቡና እንጠጣለን። ከዛ በቃ እንጫወታለን። እሺ እኔ ማለት በቃ ይሄን ላበይ መጣ። ቆይ እኔ እሄዳለሁ በቃ ጓደኛዬ ጋር እንዴ ትንሽ አሳልፋለሁ። ቻውም ሳይል ደግሞ ጆሮ ይዘጋ እንዴ እስካሁን ነው። በቃ ዛሬ እመጣለሁ። እሺ የሆነ ሰው እመጣለሁ ብሎኝ ስለቀረ ነው የቀረሁት። የለ በቃ አሁን እየመጣሁ ነው፣ ልመጣ ነው። እሺ የለ በቃ አሁን እየመጣሁ ነው። አንቺ ጋር እንጫወታለን። ቀይ ሻርብ ለብሳ እሷም ጓደኛዬ ናት። ነገርኳት በቃ ሰፈር ውስጥ ስለማታውቀው አንድ ላይ ነው። እሺ ከኋላ አላልኩም፣ ፊት ለፊት መስጊድ ፊት ለፊት ተማም። ከዛ እኔ ደግሞ ወጥቼ እቀበላቸዋለሁ። ተማም ፊት ለፊት ቆማለች አይደለ? ወንድ ልጅ ይዛ የምትሄደው ሴት አይዋ የመጣች ነው። አስፋልት ላይ ትታያለች። አይዋ ከሷ ጋር ነው። እሺ የላቸው የላ ነው ፍቅር። እሺ የላ የማን ልጅ ነው? የኔ ነው። የሰፊ እንግዲህ እንዴት ነው ልጅሽ? ሰላም ነው? ሰላም ነው። ሰበር ማሻአላ አደረስኩኝ። አንቺ መንገድ ላይ አላህ ይረዳሽ። ማሻአላ ሰላሞች ብሎ ተኝቶ ነው። ቆይ ሰላም ማማረው ምን እንደሆነ ምሳ ምናምን ሰራውና መጣው። እሱ ወጥቶ ነበረ እመጣለሁ አለ። ከነስ ስመጣ ይብላ ብዬ ምሳ ሰርቼ መጣሁ። ተመጣጣኝ እሱ አስጎደኛሽ ማሪ
ምስኪን ነው ብታይ። ያው ስራ አዳሪ ይሰራል፣ አዳሪ እየሰራ ይመጣል። አዳሪ ነው የሚሰራ ግድ ነው መሰለኝ። ይኸው አዳሪም ያድራል፣ አንዳንድ ጊዜ አዳሪ ይሰራል። አንዳንድ ጊዜም በቃ ምሳ እንኳን የሚበላበት ሰዓት የለም። ግን አንቺ ሌላ ሆነሻል። ማሻአላ ማሻአላ። ይኸው በጣም ምስኪን ነው የሚገርምሽ ነገር። ውይ ማሻአላ ውሃዬ ተቀየርሽ እኮ አማረብሽ። ማሻአላ እሱ ብቻ ነው የሚሰራው። ቆይ አንተ ተዋወቃላችሁ ላንሳና ከዛ ምሳችን በልተን ቡና እንጠጣለን። እሺ እሺ። የላ ሀቢቢ ቆይ አይ ሀቢቢ ኧረ ተነስና ጓደኞችን ተዋወቃችሁ። ተነስ። እኔ ማር አልተሻለም አሁን እዴ ምንድን ነው ምን ማለታቸው ነው? ይሄ ባልሽ ነው? አይዋ እንዴ ያንቺን ለማን ነው? የእሱ ነው እኮ ባሌ እኮ ነው። ባሌ ነው። ይሄ ልጅ እኮ የእሱ ነው። እንዴ 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 ያንቺ ባል ነው? የኔ ባል እኮ ነው። የኔ ባል ነው። ምንድን ነው እንደዚህ አይነቱ? ያንቺ ባል ነው? የኔ ባል ነው። ሁለታችሁ ምንም ነገር የሚያስገባችሁ ነገር የለም። ይሄ ባለ የእሱ ልጅ ነው። ይሄ እንዴ እኔ ቢሆን ተሸክማለሁ። ይሄ የራሱ ጉዳይ ነው። እኔ የመጀመሪያ ባለ ነው። ይሄ ሁለተኛ ባሌ ጋር ከደረስሽ እኔና አንቺ ነው። እሺ እገልሻለሁ። እሺ